ከዚህ ቀደም ሆርሙዝን ዘግታ ከአሜሪካ ጋር ከተደራደረችው በጣም ባደገ መልኩ አቅሟን አጎልብታ ለማምጣት ቀይ ባህር አካባቢ ያለውን በሁቲ አካባቢ ዘግታ ወደዛ እርምጃ ማምጣት ትፈልጋለች። ይሄ ደግሞ አሁን እንደ ጥሩ አጋጣሚ ቆጠረችው በሳውዲ አረቢያና በየመን መካከል ያለው ግጭት መቀስቀሱ ነው። እንግዲህ ቲፒኤልኤፍን አደብ እንዲገዛ ለቲፒኤልኤፍ እንግዲህ በዋርኒንግ መልእክት ለማስተላለፍ ይመስላል እንግዲህ ወደዛ ያመሩት። ይሄ ታውቋቸው ነው ደብረጽዮን የተሸሸጉት ከአምባሳደሩ ጋር መገናኘት ለቲፒኤልኤፍ ምንም አይነት የፖለቲካ ትርፍ የማይገኝ ከሆነ እንግዲህ ደብረጽዮን ባለመገኘት ምላሽ ሰጥተዋል ማለት ነው። ኤርትራ ምጽዋና አሰብ ለዚህ ለምስራቅ ሱዳን ጦርነት በዋነኛነት አገልግሎት መስጠት ጀምሯል የሚል ነገር ነው። ምስራቅ ሱዳን ማለት ከኢትዮጵያ ጋር በሚዋሰነው በብሉ ናይል አካባቢ እንግዲህ በዋነኛነት የምጽዋና የአሰብ ወደቦች ትልቅ አገልግሎት ይሰጡ። የዩክሬን የስለላ ተቋማት 34 ኢትዮጵያን ሩሲያ ቅጥረኛ ሆነው እየተዋጉ ነው የሚል መረጃ ወጥቶ ነበረ። እንግዲህ ዓላማው በብዙ መልኩ ከዩክሬን አንጻር ስንወስደው አንደኛ ጸረ ሩሲያ ሴንቲመንት በኢትዮጵያ ወይም በአፍሪካ እንዲኖር ከማሰብ አንጻር ይመስላል። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ099333 777 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ ቀጠናዊና ዓለም አቀፋዊ አጀንዳዎችን ወደ እናንተ እናደርሳለን። እስከ ፕሮግራማችን መቋጫ ድረስ ቻናሉን ላይክ እና ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ እንጠይቃችኋለን። እንግዲህ እጄ ላይ በጣም በርከት ያሉ መረጃዎች አሉ። አንድ በአንድ እሄድባቸዋለሁ። ከሀገር ውስጥ ስነሳ ማሲንጋ የአሜሪካው አምባሳደር በኢትዮጵያ ወደ መቀሌ አምርተው ነበረ። እንግዲህ ወደ መቀሌ አምርተው የፈለጉትን ሳያገኙ ተመልሰዋል። በዋነኛነት ወደዚያ የሄዱት ዶክተር ደብረጽዮን እና ጀነራል ታደሰ ማግኘት ነበር የፈለጉት። ዶክተር ደብረጽዮን ሳይገኙ ቀርተዋል ወይም ደግሞ መቀሌ የሉም የሚል ምላሽ ተሰጥቷቸዋል። ከዚህ ባሻገር ጀነራል ታደሰንም ማግኘት አልቻሉም። እንግዲህ የአምባሳደር ማሲንጋ ወደዛ መሄድ በይዋ ትንታኔ እንግዲህ ኢትዮጵያ ውስጥ ሰላም እንዲፈጠር በፌዴራል መንግስቱና በቲፒኤልኤፍ መካከል ሰላም እንዲወርድ የሚል ነገር ነው ገራገሩ ስንመለከተው ከላይ። ነገር ግን በዋነኛነት እንግዲህ የአንድ ሀገር አምባሳደር በዋነኛነት ዘብ የሚቆመው ለሀገሩ ብሔራዊ ጥቅም ነው። ስለዚህ ከአሜሪካ ብሔራዊ ጥቅም አንጻር እንግዲህ ቀጠናው አካባቢ ያለውን ችግር ቶሎ እልባት ለመስጠት በላይ ጉዳዮቹ በጣም ከቁጥር ውጭ እንዳይወጡ እዚህ አካባቢ ያሉትን በተቻላቸው አቅም የራሳቸው ሚና እንዲወጡ ነው። ያው የቀይ ባህር ጉዳይ በኋላ ላይ ማነሳዋለን። የቀይ ባህር ጉዳይ አለ። ከኢራን ጋር ያለው ሽኩቻም እንግዲህ መስመሩን እየለቀቀ ነው። በመሆኑም እንግዲህ ቲፒኤልኤፍን አደብ እንዲገዛ ለቲፒኤልኤፍ እንግዲህ በዋርኒንግ መልእክት ለማስተላለፍ ይመስላል እንግዲህ ወደዛ ያመሩት። ይሄ ታውቋቸው ነው ደብረጽዮን የተሸሸጉት ከአምባሳደሩ ጋር መገናኘት ለቲፒኤልኤፍ ምንም አይነት የፖለቲካ ትርፍ የማይገኝ ከሆነ እንግዲህ ደብረጽዮን ባለመገኘት ምላሽ ሰጥተዋል ማለት ነው። ጀነራል ታደሰን ግን በስልክ እንዳነጋገሩ ተዘግቧል። ከዚህ ባሻገር የደብረጽዮን ምክትል አቶ አማኑኤል አሰፋ እሳቸውን በማነጋገር እንግዲህ ተመልሷል። አማኑኤል አሰፋ የተለመደውን የቲፒኤልኤፍ ውስጥ ያለውን ይህን የሉዓላዊ ግዛትን በተመለከተ ያነሱት። ዞሮ እንግዲህ በዋነኛነት የአሜሪካ ኢንተረስት ከቲፒኤልኤፍ አንጻር ቲፒኤልኤፍ ተጨማሪ ጦርነት እዚህ አካባቢ እንዳይከፍት ወይም ደግሞ በዚህ ሱዳን ውስጥ ያለውን ሚና በጣም በብዙ መልኩ መሸበብ እንዳለበት ለማስጠንቀቅም ይመስላል። ምክንያቱም የአሜሪካን ተከታታይ እርምጃዎችን ስንመለከት በደንብ በአዎንታዊ መልኩ የሚመነዘር ሳይሆን በአሉታዊ መልክ የሚመነዘር ነው እና ከነዚህ አንጻር እንግዲህ ቲፒኤልኤፍ እና የማሲንጋ
ግንኙነት በዚህ መልኩ ተቋጭቷል። ቲፒኤልኤፍ እንግዲህ በዲፕሎማሲው ረገድ ያለው አጠቃላይ ቁመና ከጊዜ ወደ ጊዜ በጣም እየኮሰሰ ሄዷል። ምናልባት ለፌዴራል መንግስቱ እንደ አድቫንቴጅ የሚሆነው እዚህ ከየመን የተነሳ ያለው እሳት፣ ከኢራን የተነሳ ያለው እሳት ተጨማሪ ደግሞ ኢትዮጵያ ውስጥ ሌላ እሳት ቢነሳ አሜሪካ ሌላ ሄዴክ ስለሚሆን እንግዲህ አሜሪካ እንደ ታክቲካል ፓርትነር እንደ ታክቲካል አሊያንስ ከፌዴራል መንግስቱ ጋር የፈጠረች ይመስላል። ስለዚህ የፌዴራል መንግስቱን በምንም መልኩ ከቲፒኤልኤፍ ጋር ያለውን ሽኩቻ በሰላም ማዕቀፍ መፍታት እንዳለበት ከአሜሪካ ብሔራዊ ጥቅም አንጻር ታስቦ የተደረሰበት ድምዳሜ ነው። እንግዲህ ከዛኛው ወገን ከቲፒኤልኤፍ ምንም አይነት ግብረ መልስ ስለሌለ ቲፒኤልኤፍም በአሜሪካ ድርጊት ተስፋ ስለቆረጠ ባለማግኘት ቅዋሜውን አሳይቷል ማለት ነው። የቪዛ ክልከላ እንዲሁም ያላቸውን ገንዘብ ፍሪዝ ማድረግ፣ ንብረታቸውን ፍሪዝ ማድረግ፣ እነዚህ ሁሉ እርምጃ ተካታይ እርምጃዎች ይወሰዳሉ የሚል ዋርኒንግ አለ በአሜሪካ ረገድ። በመሆኑም ቲፒኤልኤፍ ከአምባሳደሩ ጋር የመገናኘቱ ሁኔታ ብዙም አመርቂ ሳይሆን ቀርቷል ማለት ነው። አድማጭ ተመልካቾችን ወደሚቀጥለው መረጃዬ ከማለፌ በፊት ከአፍታ ቆይታ በኋላ እመለሳለሁ። ሁለተኛው መረጃ ወደዚህ ወደ ኤርትራ የሚወስደን እንግዲህ የወጣው መረጃ ይሄ ሚድል ኢስት የተባለው የመረጃ አውታር በትዊተር ገጹ ያወጣው ነገር ኤርትራን ይመለከታል። ኤርትራ ምጽዋና አሰብ ለዚህ ለምስራቅ ሱዳን ጦርነት በዋነኛነት የሎጂስቲክ አቅራቢ ሆኖ እያገለገለ ነው፣ አገልግሎት መስጠት ጀምሯል የሚል ነገር ነው። ምስራቅ ሱዳን ማለት ከኢትዮጵያ ጋር በሚዋሰነው በብሉ ናይል አካባቢ እንግዲህ በዋነኛነት የምጽዋና የአሰብ ወደቦች ትልቅ አገልግሎት ይሰጡ የሚል ነው። ይህም ፖርት ሱዳን አካባቢ ያለውን ጫና ለማቃለል በሚል ሂሳብ ስሌት ነው። እንግዲህ የሻዕቢያ መንግስት በአብዛኛው ጊዜ የኢትዮጵያ መንግስት በሱዳን ውስጥ ባለው የእርስ በርስ ጦርነት እጁን አስገብቷል ብሎ ሲከስ እንመለከታለን። የሻዕቢያ በሱዳን አጠቃላይ የእርስ በርስ ጦርነት ውስጥ መግባት እንደ ጽድቅ ነው የሚወሰደው። በተጻራሪ ደግሞ ከኢትዮጵያ ወገን በሱዳን ውስጥ ያለውን አጠቃላይ ከኢትዮጵያ ብሔራዊ ጥቅም አንጻር ኢትዮጵያ የምትወስደውን አጠቃላይ እርምጃ ያን እርምጃ ሲኮንን ነው የምንመለከተው ማለት ነው። እንግዲህ ከዚህ ጋር ተያይዞ እንግዲህ በሱዳንና በኤርትራ ያለው ቁርኝት ከዚህ ቀደም በግጭት መልኩ የሚገለጽ ነበረ። አሁን ግን ከኢትዮጵያ ጋር ካለው ሽኩቻ አንጻር አሰብና ምጽዋን በዋነኛነት የጦርነቱ አቀጣጣይ ሱዳን ውስጥ ያለው በተለይ በዚህ በብሉ ናይል አካባቢ ያለውን የጦርነት የሚያቀጣጥለው የአሰብና የምጽዋ የሎጂስቲክ ሰፖርት ነው። ከዛ ጀርባ ደግሞ ግብፅም አለች። ግብፅ በደንብ እንደውም በቅርቡ እንዳወጣችው ካሁን በኋላ በአባይ ጉዳይ ከኢትዮጵያ ጋር መገናኘት ጉንጭ አልፊ ነው፣ ጉንጭ ማልፋት ነው፣ ምንም እርባና የለውም። በመሆኑም ሌሎች አማራጮችን እንወስዳለን ብለዋል ግብጾች። ይህ አማራጭ እንግዲህ የኢትዮጵያን ሉዓላዊ ግዛት ውስጥ አማጺዎችን አስገብቶ አጠቃላይ የኢትዮጵያን ደህንነት ማተራመስና የሀገሪቱን የሀገረ መንግስቱን ቁመና በቅርቃር ውስጥ የመክተት ሂደት ሊኖር ይችላል የሚል ነገር ነው። ከዚሁ ዜና ሳንወጣ እንግዲህ ሰሞኑን አሁን ይሄ የቀይ ባህር ዲስኮርስ ትንሽ ረገብ ብሎ ነበረ። አሁን በኢትዮጵያ በአስመራና በአዲስ አበባ መካከል ምልልሱ ቀጥሏል። እንግዲህ ጠቅላይ ሚኒስትሩ በዚህ በሀገራዊ ምክክር ኮሚሽኑ ላይ በተናገሩት ምን ብለዋል? እውቅና በሌለው መንግስት ኢትዮጵያ ከቀይ ባህር ተገፍታለች፣ ተባራለች የሚል ነገር ነው። እውቅና የሌለው ማለት እንግዲህ ከ1991 እስከ 1993 እንግዲህ በኢሮፒያን በጎርጎሮሳውያን አቆጣጠር 93 ላይ ነው ኤርትራ ሀገር የሆነችው፣ በእኛ 85 ማለት ነው። በ1985 ልክ ኤርትራ ሀገር በምትሆንበት ጊዜ ኢትዮጵያ ውስጥ ዴጁሬ መንግስት አልነበረም፣ በህግ የታወቀ መንግስት አልነበረም። ዲፋክቶ መንግስት ነው ያለው። ዲፋክቶ መንግስት፣ የሽግግር መንግስት ደግሞ እንደዚህ አይነት ዘመን ተሻጋሪ ውሳኔዎችን መወሰን አይችልም። ይሄ በዓለም አቀፍ ህግ የተደነገገ ነው። ለኢትዮጵያ ብቻ የተለየ ነገር አይደለም። እና ሻዕቢያ እንግዲህ አጭበርብሮ በጓሮ በር ነው ኢትዮጵያንም ከቀይ ባህር አባሮ ሀገር ነው የሚለው ነገር እንደው ከፖለቲካ በዘለለ በደንብ መሬት ላይ በሙያ በታገዘ መልኩ ሲተነተን እርግጥ የሆነ ነገር ነው። እንግዲህ የቀይ ባህር ዲስኮርስ ከዚህ ከኢትዮጵያ በሚወረወርበት ጊዜ ከዚህ ከአስመራም የራሳቸውን እንግዲህ የፖለቲካ ቀመር ቀምረው በዚህ በኤርትራ የውጭ ጉዳይ ሚኒስትር በእሱ አማካኝነት ምላሽ የሰጡበት ሁኔታ አለ። ለጠቅላይ ሚኒስትሩ ሳይሆን ከዚህ ቀደም ለነበሩት ለዚህ ለሆርን ሪቪው ላይ እንዲሁም ደግሞ ይሄ የውጭ ጉዳይ ኢንስቲትዩት የሚወጡ በጣም ጠንከር ያሉ ትንታኔዎች አሉ።
ኤርትራን በተመለከተ እና እሱ ትንሽ የሻዕቢያ ሹማምንቶችን ነርቭ ያመመ ይመስላል። በዚህም ምክንያት ምላሽ ሰጥተዋል። ምላሽ በሚሰጡበት ጊዜ ሁለት ነገር ያስቀመጡት፣ አንደኛ ኤርትራ አልተገነጠለችም፣ ኤርትራ ነፃነቷን ያወጀችው። ተገነጠለ የሚባለው የአንድ ሀገር ፎርማል የሆነ አካል ሲሆን ነው የሚል ነገር ነው። ግን እኛ በፖለቲካ ትንታኔ በታሪክ ትንታኔ ስንመለከት ኤርትራ አኔክስድ ነው የሆነችው፣ ማለት መነጠቅ ከኢትዮጵያ እንግዲህ ተቆርሳ የተወሰደች ነች። ይሄ ነገር በዓለም ታሪክ ውስጥ በዓለም የፖለቲካ ሁነት ውስጥ የተለመደ ነው። ሆንግ ኮንግ የቻይና አካል ነበረች። በተወሰነ ጊዜ በእንግሊዝ ነጥቃ ወስዳ ወደ እናት ሀገሯ የተመለሰችበት ሁኔታ አለ። የታይዋን ሁኔታ መውሰድ እንችላለን። የታይዋን እንኳን ምናልባት ከኤርትራ ጋር ላይመሳሰል ይችላል። ዞሮ ዞሮ ግን ኤርትራ በአንድም ሆነ በሌላ ወገን ከኢትዮጵያ ቆርሳ የተወሰደች በቅኝ ገዢዎች ሴራ ተጠፍጥፋ የተሰራች ሀገር ናት ማለት ነው። ኢቨን ኤርትራ የሚለው ራሱ ሀገር ስም ራሱ ስያሜ ግሪክ ነው፣ ቀይ ባህር እንደማለት ነው። ጣሊያኖች ይህን የግሪክ ቃል ሲጠቀሙበት እንመለከት ነበረ። በአብዛኛው ጊዜ እንግዲህ ከኤርትራ ጋር ያለው ግንኙነት በዚህ መልኩ እየሄደ ሳለ እንግዲህ እዚሁ ምላሽ ላይ ምን ብለዋል? በዋነኛነት ያነሱት ይሄ አያዋጣቸውም የቅኝ ግዛት ውሎችን ነው ያነሱት። የቅኝ ግዛት ውሎች ለኤርትራ አዋጭ አይደለም። ግን በዚህ የውጭ ጉዳይ ሚኒስትሩ ባወጣው ሀቲት ላይ የቅኝ ግዛት ውሎች በዚህ በ19ኛው መባቻ ላይ 19ኛው ዓመተ ምህረት መባቻ ላይ ከኢትዮጵያ መንግስት ጋር የተዋዋለችው ኢትዮጵያ ከጣሊያን ጋር የተዋዋለችው እሱ ውል በኢትዮጵያና በኤርትራ መካከል ያለውን ድንበር ሳክሮሰንት ወይም ቋሚ አድርጎታል። ይሄ ደግሞ በአፍሪካ በ1964 ካይሮ ዲክላሬሽን የታወጀ ነው። በአፍሪካ ሀገራት ቅኝ ገዢዎች ያሰምሯቸው መስመሮች ቋሚ ናቸው፣ አይፈርሱም የሚል ነገር ነው የሚያመጡት ብዙ ጊዜ ኤርትራ ባለስልጣናት። ነገር ግን በኤርትራ ጉዳይ በጣም ኤክሰፕሽን አለው፣ አያዋጣቸውም። በኢትዮጵያና በኤርትራ መካከል ያለው የቅኝ ግዛቱ መስመር በአራት ፋክተሮች ፈርሷል። አንደኛ የፈረሰበት ዋናው ምክንያት ራሷ ጣሊያን ኢትዮጵያን በኃይል በምትወርበት ጊዜ በ1927 ወይም በ1935 ኢትዮጵያን በምትወርበት ጊዜ ያ ስምምነት እንደፈረሰ ነው የሚቆጠረው። በዓለም አቀፍ ሕግ መሰረት ሁለቱ ሀገራት የተስማሙት ስምምነት አንደኛው አካል በኃይል ፍላጎትን ለማስፈጸም በሚሄድበት ጊዜ ከዚህ ቀደም የተዋዋላቸው ውሎች በሙሉ ይፈርሳሉ የሚል የራሱ የዓለም አቀፍ ሕግ አለ። ነል ኤንድ ቮይድ ይለዋል። አንደኛ ነው። ሁለተኛው በኢትዮጵያና በኤርትራ መካከል ያለው መስመር ዋጋ እንደሌለው የሚያሳየው ራሷ በሁለተኛው ዓለም ጦርነት ጣሊያን ስትሸነፍ የቅኝ ግዛት ውሎችን በሙሉ በራሷ በሀገሯ ሕግ ውድቅ አድርገዋለች። ካሁን በኋላ እነዚህ ሕጎች አይሰሩም የሚል ነገር ነው። ሶስተኛ ዩኤን እነዚህ በሁለተኛው ዓለም ጦርነት የተሸነፉትን አገራት ከዚህ ቀደም የተዋዋላቸውን ውሎች በሙሉ ውድቅ ያደረገበትም የራሱ የሆነ ድንጋጌ አለ። ከዛ መጨረሻ ላይ ደግሞ ወደ ኢትዮጵያ በፌዴሬሽን ስትዋሃድ እነዚያ የቅኝ ግዛት ውሎች ፈርሰው ነው ወደ ኢትዮጵያ የተዋሃደች እና በእንደዚህ አይነት ኮንዲሽኖች ኢትዮጵያና ኤርትራ የቅኝ ግዛት ውሎች ወይም መስመሮች ከሌሎች ሀገራት ጋር እንደምናጣቅሰው አይደለም። በጣም ኤክሰፕሽናል ኬዝ ነው። በህግ ባለሙያዎችም በሚጠቀስበት ጊዜ ኤርትራ የቅኝ ግዛት ውሎችን ማንሳት አዋጭ አይደለም። ከዛ ይልቅ በሰጥቶ መቀበል ከኢትዮጵያ ጋር ቁጭ ብሎ በጠረጴዛ ዙሪያ ልዩነቶችን በመፍታት መቀጠል ይቻላል እንጂ የላ አካሄድ ሊያስኬድ አይችልም። ወይም ታሪክን መካድ። ብዙ ጊዜ ኤርትራ ሀገር ናት፣ ቁራጭ አካል አይደለችም፣ የኢትዮጵያ ቁራጭ አካል አይደለችም ይላሉ። በነ ራስ አሉላ እኮ ስር የነበረች ነች። በጣሊያን ሸፍጥ ነው እንግዲህ ኤርትራ በቀላሉ ሀገር ሆና ቀስ በቀስ እንግዲህ በእግሯ ቆማ መሄድ የጀመረችው እንጂ ምንም ታሪክን ገልበጥ ስናደርግ እነ ራስ አሉላ የጎንደር ገዢዎች፣ የትግራይ ገዢዎች አጠቃላይ ዛ ሐማሴን አካባቢን ኮንትሮል እንደሚያደርጉ ታሪክን ገልበጥ አድርጎ ማየት ነው። በእርግጥ በተለያዩ ወቅቶች ኦቶማን ቱርኮች፣ ግብጾች እንዲሁም ጣሊያኖች እየመጡ የሚሄዱበት ሁኔታ አለ። ይሄ በየትኛውም ዓለም ላይ የሚከሰት ነው። አካባቢን ኦኪፓይ ማድረግ ይቻላል በጊዜያዊነት። ከዛ በኋላ ያን አካባቢ ደግሞ ጥሎ የሚሄድ ሁኔታ በኢትዮጵያ በኤርትራ ላይ ብቻ ሳይሆን በማንኛውም ዓለም ላይ የተከሰተ ስለሆነ እንደው ከታሪክ አንጻር ታሪክን አይናችንን ጨፍንና እናሞኛችሁ ካልሆነ በስተቀር በታሪክ ብያኔ ከሄድን የሚያዋጣ አይደለም ክርክሩ። በቅኝ ግዛት ውልም ከሄድን የሚያዋጣ አይደለም። ከዛ ይልቅ የሚያዋጣው በወንድማማችነት አብረው በመኖር የሚያስችል የፖለቲካ አሬንጅመንት በሁለቱ ሀገራት መካከል ቁጭ ብሎ በሰጥቶ መቀበል ተነጋግሮ መፍታት ነው እንጂ ዞሮ ዞሮ ከኢትዮጵያ እንግዲህ መንግስት በጠቅላይ ሚኒስትሩም ትንሽ ፍንጭ የሰጡት ኢትዮጵያ እውቅና በሌለው ሀገር እውቅና በሌለው መንግስት ነው ከቀይ ባህር የተባረረችው እና ቀይ ባህርን ክሌም የማድረጉ ዲስኮርስ አሁን መልሶ የሜንስትሪም ሚዲያው
ገዢ አጀንዳ እየሆነ ነው ማለት ነው። ደብዘዝ ብሎ ነበረ። የፌዴራል መንግስቱ ወደ ሜንስትሪም ዲስኮርስ አመጣው። ከዛ ከተወሰነ ጊዜ በኋላ ደግሞ ትንሽ ደብዘዝ ብሎ ነበረ። አሁን ስንመለከተው መልሶ ወደ ሚኒስትሪም ዲስኮርስ ማምጣት የቀይ ባህር አጀንዳን አዝማሚያ ያለ። ይሄ አዝማሚያ ከኤርትራ ጋር በምን መልኩ ያስኬዳል የሚለው ነገር የምንመለከተው ይሆናል። ወደሚቀጥለው መረጃ ከማለፌ በፊት ከሀፍታ ቆይታ በኋላ እመለሳለሁ። ሶስተኛው መረጃ የሚወስደን እንግዲህ የቀይ ባህር የሁቲ እንዲሁም ደግሞ የኢራን የአሜሪካ አጠቃላይ ሽኩቻን በአንድ ፓኬጅ እንመልከተው። እንግዲህ የኢራንና የአሜሪካ ጦርነት እንደምናውቀው አሁን ከእንደገና አገርሽቶ እርስ በርስ የመተኳኮሱ ሂደት ተፋፍሟል። የገልፍ ሀገራት የአሜሪካ ሳተላይት የሚባሉት የገልፍ ሀገራትን አሁን ኢራን እያጠቃች ነው፣ እሳት እያዘነበች ነው። እነ ኩዌት ያለው ባህሪን ያለው የአሜሪካ የጦር ሰፈር ሙሉ ለሙሉ ሲወድም የሚያሳይ እንግዲህ ተንቀሳቃሽ ምስል እየተመለከትን ነው። እነዚህ ውድመቶች በርካታ አንድምታ አላቸው። እንግዲህ አሜሪካ ምንም ዲፌንስ ለሰርጋቸዋለች። እነዚህ የአሜሪካ ሳተላይት የተባሉትን የገልፍ ሀገራት ምንም አይነት ጥበቃ የላቸውም። በኢራን በቀላሉ ተጋላጭ የመሆኑ ሁኔታ እየተመለከትን ነው። ይህም ደግሞ ምን አንድምታ አለው? ከአሜሪካ ጋር ያለው ግንኙነት ታክቲካል አሊያንስ ላልቶ ብቻቸውን የመቆምና ኢራን አሸናፊ አድርጎ የማውጣት ሁኔታ ሊኖር ይችላል ብሎ የሚሰው አሉ። አሁን እንግዲህ አዲስ ነገር የመጣው ምንድን ነው? ያው አሜሪካ ከአሁን በኋላ ትልልቅ ድልድዮችን ሁሉ አፈርሳለሁ፣ በጣም መሰረተ ልማቶች ላይ በጣም ጠንከር ያለ እርምጃ ወስዳሉ እያለች ነው፣ እየወሰደችም ነው። ትንሽ አሁን እንግዲህ በጣም ጉዳዩን በጣም ለጠጥ የሚያደርገው የአሜሪካና የኢራን ሽኩቻ ወደ ቀይ ባህር መምጣቱ ነው። እንግዲህ ሽኩቻው የጀመረው ምንድን ነው? ከሁቲ ጋር እንግዲህ የሁቲ ባለስልጣናት የአያቶላን ቀበራት ፈጽመው የሚመልሱበት ጊዜ የሰና አየር መንገድ ላይ እንግዲህ ልኡካኑን የያዘው አውሮፕላን ለማረፍ በሚንደረደርበት ጊዜ የዛ ጊዜ ነው እንግዲህ ጥቃት የተፈጸመው። ጥቃቱን የፈጸሙት ቀጥታ የፈጸመው የዚህ ዓለም አቀፍ እውቅና የተሰጠው የየመን መንግስት ነው የሚል ነው። ነገር ግን ሁቲ ቀጥታ ጣቱን የጠቆመው ወደ ሳውዲ አረቢያ ነው። በዚህም ምላሽ ሰጥቷል። ሚሳኤል አዝንቧል ወደ ሳውዲ አረቢያ እና ሳውዲ አረቢያ የመንን ማጥቃት ካላቆመች እጅግ በጣም አስፈላጊ የሆነውን የሳውዲ አረቢያ ዘይቶች የሚተላለፍበትን የነዳጅ ዘይቶች የሚተላለፍበትን የባብል መንደምን ለመዝጋት እገደዳለሁ ብሏል። ይሄ ባብል መንደምን የመዝጋት ሁኔታ በእርግጥ ሁቲ በራሱ ሊያደርገው አይችልም። የኢራንን ትዕዛዝ ሰምቶ ሊያደርግ የሚችለው። አሁን ግን ኢራን ምንድነው ልክ እንደ መልካም አጋጣሚ ቆጥረዋለች ጉዳዩን። ከአሜሪካ ጋር የተፈጠረውን አዲስ ሽኩቻ የጥቃት አድማሱን የግጭት አድማሱን በጣም በማስፋት አሜሪካንን አጣብቂኝ ውስጥ የመክተት ሂደት ነው ማለት ነው። ልክ አሜሪካ በኢራን ላይ ጠንከር ያለ በኢራን ኢንፍራስትራክቸር ላይ ጠንከር ያለ እርምጃ በወሰደች ቁጥር ኢራንም ታደርጋለች እዚህ ቀይ ባህር አካባቢ ያለውን እንቅስቃሴ የማወክና አሜሪካን እንዲሁም ደግሞ ሌሎች የዓለማችን ሀገራት ያለው የኢኮኖሚ ጉዳይ እጅግ በጣም በሆነ መልኩ ቀውስ እንዲገባ የማድረግ ማለት ነው። ይህ ማለት አንድ ነዳጅ በበርሜል $200 ድረስ ሊያደርስ የሚችል ነው። ቀይ ባህር አካባቢ ያለው ባብል መንደብ የሚዘጋ ከሆነ እና እሱን የመዝጋት ሂደት ያጤኑበት እንደሆነ ነው። ለመዝጋትም እንደሚችሉ ዋርኒንግ እየሰጡ ነው ማለት ነው። እንግዲህ ሳውዲ ጥቃት ከቀጠለ ቀጥታ ብትወስደው ምንድነው ይሄ የሚተላለፍበትን የባብል መንደም በሁቲን በማዘዝ እንዲዘጋ የማድረግ ሁኔታ ነው። በእርግጥ ኢራን ላይ በትሩ እየከፋ ከሄደ እንደ መጠባበቂያ የምትጠቀምበት ይሄን የባብል መንደብ የቀይ ባህርን አካባቢ እንደሆነ ይታወቃል። አሁን ደግሞ እንደ አዲስ በሁቲና በሳውዲ አረቢያ መካከል የተፈጠረው ግጭት፣ ጦርነት ወይም እርስ በርስ መታኮስ ለኢራን እንደ መልካም አጋጣሚ ነው የተቆጠረ ያለው። ምክንያቱም ኢራን ባብል መንደብን አሁን እያሰበች ያለችው ከዚህ ቀደም ሆርሙዝን ትዘጋና ባብል መንደብን ማስፈራሪያ ነበር የምታደርገው። አሁን ግን በአንድ ጊዜ ባብል መንደብንም ወይም ቀይ ባህር አካባቢ መተላለፊያውን እንዲሁም ደግሞ ሆርሙዝን በአንድ ጊዜ ዘግቶ የዓለምን የልብ ሙቀት ወይም የልብ ትርታ መጨመር፣ የዓለምን የኢኮኖሚ ቀውስ ማባባስ፣ ከዛ የኢራን የመደራደር አቅም ከዚህ ቀደም ከነበረው በእጅጉ አድጎ ይመጣል። ከዛ ወንበር ስበው ከአሜሪካ ጋር በሚነጋገሩበት ጊዜ አሁንም አሸናፊ የሚያደርጋትን ስምምነት መፈጸም ትችላለች ማለት ነው እና ከዚህ ቀደም ሆርሙዝን ዘግታ ከአሜሪካ ጋር ከተደራደረችው በጣም ባደገ መልኩ አቅሟን አጎልብታ ለማምጣት ቀይ ባህር አካባቢ ያለውን በሁቲ አካባቢ ዘግታ ወደዛ እርምጃ ማምጣት ትፈልጋለች። ይሄ ደግሞ አሁን እንደ ጥሩ አጋጣሚ የቆጠረችው በሳውዲ አረቢያና
በየመን መካከል ያለው ግጭት መቀስቀሱ ነው። ይሄ ግጭት ደግሞ ኢራን ከጀርባ እንግዲህ ኦፕሬት እንዲያደርግ ታደርጋለች። በዚህ እንግዲህ ግጭት ውስጥ እንደምናውቀው ከሁቲ ጋር ባለው ግጭት ውስጥ ሻቢያም የራሱ ድርሻ አለው። ምክንያቱም እዛ አካባቢ በአነስተኛ ጀልባዎች የኢራንን ሎጂስቲኮች ወደ ሁቲ በማሻገር ትልቅ ጥቅም አላቸው። የዳህላክ ደሴት አካባቢ አሉ እዛ ጋር ሎጂስቲኮች የሚቀርብበት። ከዛ ከዳህላክ ደሴት በትናንሽ ጀልባዎች በቀላሉ ወደ የመን ማሻገሩን ስራ የሻቢያ እንደሚሰራው ይታወቃል። ስለዚህ ጉዳዩ በጣም ውስብስብ ኮምፕሌክስ የሆነ ነገር ነው እና ኢራን በዋነኛነት እዚህ ቀይ ባህር አካባቢ ያለውን ጉዳይ ልክ እንደ ኒውክለር ፓወር በኒውክለር ፓወር እንደምትመካ ሁሉ ቀይ ባህር አካባቢ ያለው የባብል መንደምን የመዝጋትን ያለ መዝጋት ወይም ጂኦግራፊን ልክ እንደ ጦር መሳሪያ የመጠቀም ሁኔታ ከሆርሙዝ ቀጥሎ ይህን አካባቢ ኮንትሮል ማድረግ ይችላለች ማለት ነው። ይህም ስፌር ኦፍ ኢንፍሉዌንሷ አድጓል ማለት ነው እና የሁቲ ሰርቫይቭ ማድረግ የኢራንን የሁቲ የኤርትራ የሻቢያ መንግስትም ሰርቫይቭ ማድረግ በዚህ ቀጠና ውስጥ ለኢራን ውጭ ጉዳይ ፖሊሲ ብሔራዊ ጥቅም እጅግ በጣም ልክ እንደ እስትንፋስ የሚቆጠር ነው። ለዚህ ነው ብዙ ጊዜ አሜሪካ እንግዲህ የሻቢያ ሳተላይት፣ የኢራን ሳተላይት፣ ቲፒኤልኤፍ እነዚህ ኃይሎችን እንግዲህ ለመቆንጠጥ የምትንደረደረው ማለት ነው። አሁን ለመቆንጠጥ እየተንደረደረች እንደሆነ ይታወቃል። አንዳንድ ምልክቶች እያሳየች ነው። ምናልባት ቲፒኤልኤፍ ላይ የተወሰዱት እርምጃዎች አሉ። ቀጥሎ የሻቢያ ሊወሰድ የሚችል እርምጃም አለ። ምክንያቱም የአሜሪካ አጠቃላይ ስፌር ኦፍ ኢንፍሉዌንስ በኢራን እየተነጠቀች እንደሆነ መመልከት ይቻላል። አሁን ለኢራን ዋስትና ሊሆኑ የሚችሉ ኃይሎች ናቸው እዚህ አካባቢ ያለው ስንመለከተው። አሜሪካን እንግዲህ ከእጇ እየወጣ ነው ማለት ነው። ለዚህ ነው ሪጂም ቼንጅ የምትፈልገው። በኤርትራ ራሱ ሪጂም ቼንጅ የምትፈልገው ከዚህ ሰፋ ካለው ከጂኦፖለቲካል ሁነት አንጻር ነው ማለት ነው አሜሪካ ይህን ነገር እያሰበችበት ያለው። ዞሮ ዞሮ እንግዲህ የኢራንና የአሜሪካ ሽኩቻ አሁን ወደ ቀይ ባህር ወሰኑን አስፍቶ የባብል መንደምን የመዝጋትና ያለመዝጋት ሁኔታ ብዙ አክተሮችን በማሳተፍ ሊደመደም የሚችልበት ሁኔታ ዝግ አይደለም። እሳት እየዘነበ ነው። ከዚህም ከዛም እንግዲህ ኢኮኖሚክ ሾክ ሊፈጠር ይችላል በዓለም ደረጃ ይህ ነገር ከተዘጋ። ኢትዮጵያም እንደ ሀገር ሌሎችም አጠቃላይ የዓለማችን ሀገራትም ሙቀት የሚጨምርበት ሁኔታ አለ ማለት ነው። ወደ መውጫዬ ርዕሰ ጉዳይ ከመሄዴ በፊት ካፍታ ቆይታ በኋላ እመለሳለሁ። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ0990 333 777 ላይ ፈጥነው ይደውሉ። እንደ መውጫ ያስኩት አጀንዳ ትንሽ ለየት ያለ አጀንዳ ነው። በሰሞኑን የዩክሬን የስለላ ተቋማት 34 ኢትዮጵያውያን ሩሲያ ቅጥረኛ ሆነው እየተዋጉ ነው የሚል መረጃ ወጥቶ ነበረ። እንግዲህ ዓላማው በብዙ መልኩ ከዩክሬን አንጻር ስንወስደው አንደኛ ጸረ ሩሲያ ሴንቲመንት በኢትዮጵያ ወይም በአፍሪካ እንዲኖር ከማሰብ አንጻር ይመስላል። ሩሲያ እንግዲህ ዩክሬንን ቀጥታ በራሷ የጦር ኃይል ማሸነፍ አልቻለችም። ስለዚህ በቅጥረኛ ወታደር ነው እኛን እየገጠመች ያለችው የሚለው በሁለተኛነት ሊወሰድ የሚችልበት ሁኔታ አለ። ዞሮ ዞሮ ይሄ ነገር ከላይ ቅርፊቱ ስንመለከተው ወይም በገራገር ትንታኔ ስንመለከተው በእርግጥ የሩሲያዎችን እና የዩክሬኖችን ጦርነት አሁን የዩክሬን የስለላ ተቋም ባስቀመጠው መልኩ ልንረዳው እንችላለን። ነገር ግን ቅርፊቱን ስንሰብረው ውስጡን ስንመለከተው ከዚህ በጣም ጠለቅ ያለ እውነታ ነው ያለው። እንግዲህ ዓለማችን የምናውቀው ዓለማችን እንደሚታወቀው በኤሮሴንትሪክ እንደሚባለው በምዕራቡ ዓለም ንጽረተ ዓለም ነው በአብዛኛው ጊዜ ጀጅ የሚደረገው ማለት ነው። አሁን ምዕራቡ ዓለም አንድን ሀገር ለራሱ ጦርነት ማለት ነው ከአንድ ሀገር ወስዶ ወደ ሌላ ሀገር በጦርነት በሚያሳትፍበት ጊዜ እነዛ ልክ እንደ ፒስ ኪፒንግ ፎርስ ይላቸዋል፣ ሰላም አስከባሪ ኃይል ወይም የሰላም ጠበቃ ብሎ ያስቀምጧቸዋል።
ከዛ ባሻገር ግን ከነሱ ተጻራሪ የቆሙትን ግን ማንኛውም ኃይሎች ቅጥረኛ፣ በህገወጥ ደላላ ተታለው ወደ ጦርነት እሳት ውስጥ የገቡ ብሎ ያስቀምጣሉ። ግን በታሪክ ሂደት ስንመለከት አሁንም ስንመለከት አሜሪካንም ሆኑ ምዕራባውያኖች ከተለያዩ ሀገሮች ወታደሮችን እንደየአስፈላጊነቱ ለሚፈልጉት ጦርነት ከጎናቸው አሰልፈው ሲዋጉ ተመልክተናል። በሰሜን ኮሪያና በደቡብ ኮሪያ መካከል በነበረው ጦርነት ኢትዮጵያ የምዕራቡን ዓለም ደግፋ እንደዘመተች ይታወቃል። ከዚህ ባሻገር አሁንም ስንመለከት አሜሪካኖችም ሌሎችም ሀገራት የሌሎች ሀገራትን ሰራዊቶችን የመጠቀሙ ሁኔታ አለ። በእነሱ ወገን ግን ያው ኤሮሴንትሪክ የሆነ አጠቃላይ ንጽረተ ዓለም ስለሆነ ጀጅ የሚደረገው ዓለማችን በእነሱ ወገን ስንመለከተው በአብዛኛው ጊዜ ሮማንቲሳይዝ ይደረጋል ወይም ይቆለጳጰሳል። በሩሲያ ካምፕ ወይም ምስራቁ ካምፕ ደግሞ ይህን ሲያደርገው አሸባሪዎች፣ ቅጥረኞች፣ የልጆች ብዝበዛ፣ የህፃን ጉልበት ብዝበዛ ተብሎ ጀጅ ሲደረግ ይመለከታል ማለት ነው። እንግዲህ የስለላ ተቋሙ ያወጣው ኢትዮጵያኖች እዛ ላይ እንግዲህ በጊዜ አይነት ያወጣው ምንድን ነው እድሜያቸው ከ20 እስከ 50 የሚጠጋ ነው ብሏል። ብዙዎች እንግዲህ ተንታኞች የኢትዮጵያ እዛ እንግዲህ ኢትዮጵያውያን ከሩሲያ ጎን መሰለፍ በወታደራት መሰለፍ አይዲዮሎጂካሊ ቻርጅድ የሆነ ነው ማለት ከኢኮኖሚ ዋይዝ በጣም ጠባብ ከሆነ ከህገወጥ የሰው ዝውውር ጋር የሚያያዝ ሳይሆን በጣም ሰፋ ካለ ጂኦፖለቲካሊ መተንተን የሚገባው ሁነት ነው ብሎ ያስቀምጣሉ ተንታኞች። ጉዳዩን ከምን ጋር ይዙታል? እንግዲህ ብሪክስ ከጀመረው እንግዲህ በብሪክስ ኢትዮጵያ የብሪክስ አባል ሆነች ይታወቃል። እንግዲህ ብሪክስ ውስጥ ምን አለ? የኢኮኖሚ ትብብር አለ፣ የባህል ወታደራዊ ትብብር አለ እና የዛ የወታደራዊ ትብብሩ ኢትዮጵያና ሩሲያ ያላቸው የወታደራዊ ትብብር አንደኛው ነጸብራቅ ነው ብሎ ያስቀምጣሉ። እንዲሁም ከፍ ሲል ወደፊት ብሪክስ ልክ እንደ ምዕራባውያን ኔቶን ካውንተር የሚያደርግ ልክ ሚሊተሪ የሆነ ብሎክ መፍጠር ያስባል። ለዛ ሚሊተሪ ብሎክ እንደ መነሻ ነው ከአባል ሀገራት እየተመለመሉ ብለውም ያስቀምጧሉ። ስለዚህ አይዲዮሎጂካሊ ቻርጅድ የሆነ ምናልባት የምዕራባውያንን ካውንተር ማድረግ የሚችል የሚሊተሪ ብሎክ ለማቋቋም ከሚል ሀሳብ ነው ኢትዮጵያኖችን በአብነት የተመለከት ነው ተብሎ ሲወሰንም ተመልክተናል። በእርግጥ ምዕራባውያኖችም እንግዲህ የምዕራባውያን የስለላ ተቋም ነው እንግዲህ ለዩክሬን ያቀበለው እንጂ ዩክሬን ያን ያህል ደካማ ነው፣ ያን ያህል የስለላ ተቋሙ ያን ያህል ጠንካራ አይደለም እና ምዕራባውያኖቹ ከነዚህ በጣም አናሳ ከሆነ በጣም ጥቂት ከሆነው እጅግ በቁንጽል ከሚወሰደው ትንታኔ ባሻገር አይዲዮሎጂካሊ ወደፊት ይሄ የሩሲያ ብሎክ ሩሲያ የፈጠረችው ያለው ብሎክ ልክ እንደ በፊቱ ልክ እንደ ቀዝቃዛው ጦርነት ምዕራባውያኖችን ሊገዳደር የሚችል ጠንካራ የሆነ አደረጃጀት ጠንካራ የሆነ ብሎክ እየፈጠረች ነው። ስለዚህ ያን ብሎክ ከወዲሁ ካውንተር ማድረግ አለብን ከሚል አንጻር ነው እንግዲህ በጣም በፕሮፓጋንዳ መልኩ ጉዳዩን ሲያጠለሹት እየተመለከትን ያለ ነው እና የኢትዮጵያኖች እዛ መገኘት ብሪክስ አይዲዮሎጂ ነጸብራቅ ነው። ኢትዮጵያንም ሆነ ሌሎች አባል ሀገራት ከሚያዋጡት ወታደር እንግዲህ ትልቅ ሚሊተሪ ብሎክ ሊፈጠር የሚችል ሁኔታ አለ። ያንን እንግዲህ በሁለትዮሽ ስምምነት በብሪክስ አባል ሀገራት አሉ። በብሪክስ አባላት ሀገራት መካከል በሁለትዮሽ ስምምነት ወታደራዊ የባህል ግንኙነት፣ ኢኮኖሚያዊ ግንኙነት ይፈጥሩና መጨረሻ ላይ የብሎኩ ሀገራት በሙሉ አንድ ትልቅ የሆነ ሚሊተሪ ዊንግ ይፈጥራሉ። ለዛ እንደ መንደርደሪያ ነው የኢትዮጵያኖቹ መታየት የሚል ነገር በጣም ሰፋ ካለ ማዕቀፍ ሲተነተን የተመለከትንበት ሁኔታ አለ። ሩሲያ ያው ታሪካዊ ግንኙነታቸውን እናውቃለን ከአድዋ ጀምሮ። ከዛ ደግሞ የዚያድ ባሬ ወረራ አለ። በየዘመኑ በኢትዮጵያና በሩሲያ መካከል ያለው ግንኙነት እጅግ በጣም ጠንካራ እንደሆነ ይታወቃል። ከዛ ባሻገር እንግዲህ ይሄ ነገር መመልከታችን የሚደንቅን አይደለም ማለት ነው። አድማጭ ተመልካቾቻችን ለዛሬ እጄ ላይ ያዝኩት መረጃ ይህን ይመስላል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩን።